ለዛም እኮ ነው እስልምና ከሌላ እምነቶች ለየት የሚያረጋው አንዱ الإيمان بالقضاء والقدر يا كليلوች እምነት ለየት የሚያረጋው ብርህናኒ ሱብሃንአላህ ትልቅ ቦታ የሚሰጠውም ለዛም ሁለተኛው ነብዩ አለይሂ ሰላቱ ወሰላም ሙዓፈን ፊ ጀሰዲ በሰውነት ውስጥ ማለት ነው ዓፊያ ተሰጥቶ ሳይታመም ከሰውነቱ አካል ምንም ሳይጎል በሰውነቱ ምንም አይነት በሽታ ሳያገኘው ያነጋ ሰው አላህችን ዱንያ ማለት ነው አጠቃሎ እንደሰጠው ነው ብሏል። ዓፊያ ዛሬ የተለያየ ሆስፒታል ብንሄድ እኔና እንደናንተ ቆመው መሄድ የሚፈልጉ ብዙ አሉ። እኔና እንደናንተ ማለት ነው በሰላም አስገብተን የምናወጣውን ኦክሲጅን ያለ አንዳች ኦክሲጅን ማለት ነው ሳይተከልላቸው ሰላማዊ አላህ ማለት ነው ለእኛና ለእናንተ የሰጠውን ኦክሲጅንን መተንፈስ የሚፈልጉ ብዙ አሉ። በዚህ ሰዓት አላህ ሆይ አንዴ ብቻ ሰላም አድርገኝ ዓፊያ ስጠኝ ብለው ሌላውን ነገር ረስተው ስለ ዓፊያ የሚጨነቁ ብዙ ሙስሊም እህትና ወንድም ሌሎችም ሰዎች ማለት ነው አሉ። ግን እኔና እናንተ ዓፊያ አለ። አይናችን ያል እጃችን ይሰራል፣ ሁለት እግራችን ወዳሻው ማለት ነው ሄዶ ይመለሳል። ወዳችን የሰጠነውን ፈጅቶ ማለት ነው በሰላም መውጣት ያለበት ይወጣል። የጎደለን ነገር አለ እንዴ? የለም። ከዚህም ጋር ግን እንበሳጫለን። ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማሙ ትርሚዚ ሐዲስ አቡበክር ሲዲቅ ረዲየላሁ ዐንሁ ነብዩ ምን አሉ? ሰሉላህ አልዐፍወ ወልዓፊያ فإن أحدا لم يؤط بعد اليقين خيرا من العافية اللهم مالتنا السلام مهوننا ጤና ለምኑ አሉ ነብዩ አለይሂ ሰላቱ ወሰላም። አንዳችም ሰው ማለት ነው ከየቂን ላኢላሃ ኢላላህ በአላህ አምኖ መልእክተኛ አድርጎ ተቀብሎ ነገ አኺራ አለ ብሎ ማለት ነው ከመቀበል ከየቂን በኋላ መልካም የሆነ ነገርን አንዳችም ሰው አልተሰጠም ከጤና ይበልጣሉ ነብዩ አለይሂ ሰላቱ ቁል አልሐምዱሊላህ። የጎደለ ነገር አለ والله عافية لزمنا حديث إمام مسلم حديث عبد الله بن عمر رضي الله عنه النبي عليه الصلاة والسلام من قالوا كان من دعاء النبي صلى الله عليه وسلم اللهم إني أعوذ بك من زوال نعمتك وتحول عافيتك الله ما لنا أني يستهن ينسقى ما لنا تملسك أني كمكبل ባንተ ተጠበቃለሁ የሰጠኝንም ጤና ማለት ነው መልሰህ ከኔ መቀበል አላህ ሆይ ማለት ነው ባንተ ተጠበቃለሁ። ይሄ ነበር የነብዩ ሰለላሁ ዐለይሂ ወሰለም ዱዓ። اذا ايها الاخوه الله ማለት ነው ዓፊያ ሰጥቷል። ለዛም ነው አዋቂዎች ሲናገሩ ምን ይላሉ? العافيه تاج على رؤوس الاصحاء لا يراه الا المرضى العافيه اذا دامت جهلت وإذا فقدت عرفت ይላሉ። ጤና በሰያኒ ማለት ነው ጤና ዓፊያ ጤነኞች በሆኑ ማለት ነው ጭንቅላት ላይ የተቀመጠች ቆብ ነች። ግን ቆብ መሆኗን አያዩም በሽተኞች እንጂ ስለሷ ማለት ነው የሚያውቁት እሷን ያጡ ናቸው ይሉ። العافية إذا دامت جهلت ጤና ማለት ነው ዘውታሪ ሆነች እንደዋን በመሐከል ማለት ነው በሽታ ሳይገባት ትረሳለች ጸጋ መሆኑ። وإذا فقدت عرفت የታጣች እንደዋን ደግሞ ጸጋ መሆኗ ምን ይሆናል ይታወቃል። ስለዚህ العافية ለዛም ነው ሌሎች አዋቂዎችም ሲናገሩ ምን ይላሉ? السعادة هي العافية في الدنيا والعفو في الآخرة እውነተኛ ደስታ ብሎ ማለት አንድ ባሪያ በዚህ ዱንያ ላይ ማለት ነው የሚያገኛት ከእስልምና ከየቂን በኋላ ጤና ነች በዱንያ ውስጥ። በአኺራ ደግሞ በዚህ ዱንያ ላይ ሲሰራ ወንጀል አላህ ይቅር ብሎት ማለት ነው የአላህን ይቅርታ ማግኘት። ኢዘን ጤና ተሰጥቶን ያነጋን እንደሆን ብዙ ጤና ያጡ ወንድሞች አሉ።
ሁሌም ማለት ነው ለኔም ለእናንተ ማደራ ምላችሁ የሆነ ነገር ስንበሳጭ ማስታወስ ያለብን ጤነኛ ነኝ አይደል አዎ እበላለሁ አይደል አዎ እስር ቤት አይደለሁም አዎ ያኒ ሆስፒታል አይደለሁም አይደል አዎ አልহামዱሊላህ አላህ እኔ ከሀብታሞች በላይ ሀብታም ነኝ ብለና መስክነው በሶስተኛ ነብዩ አለይሂ ሰላም ምን አሉ ወعنده قوت يوم እሱ ዘንድ ማለት ነው የዛን ቀን የሚበቃው ቀለብ ኖሮት ያነጋ ሰው ትልቅ ጸጋ ውስጥ ነው እኛ ዛሬ የአንድ ቀን ቀለብ አይደለም የብዙ ወራት ቀለቦች ነው አይደል እንዴ ያለ በልቶን ተርፎን ከዛም እንደውም እየደፋ ነው አይደል እንዴ ስለዚህ اخواني ዱንያ እኛ እንደፈለግናት አትሆን እንዳሰብናትም አትሳካም እንዳሻናትም ማለት ነው አትሄድልንም እንዳመጧጣ ግን ማለት ነው ተቀብለን ማስተናገድ ግድ ይለናል ያለነው ዱንያ ውስጥ ስለሆነ አላህ Subhanahu Wa Ta'ala የተዘናጋውን ኒዕማ ሁሉ አስታውሶ ለሱ ሽክር ከሚያስገቡት አላህ ያድርገን በዚህ ሰዓት አፊያ አጥቶ والله በየቤታቸው ሊሆን ይችላል በሙስተሽፋ ሊሆን ይችላል ጤና ያጡትን ሁሉ አላህ ጤና ይስጣቸው አላህ በዚህ ሰዓት ማለት ነው ምን ልብላ ልጆቼ ምን ላቅምስ የሚሉ ብዙ አሉ አላህ ያብላቸው ያጠጣቸው አላህ ማለት ነው በእስር የሚንገላቱ ብዙ ሙስሊም ዳዒዎች ዑለማዎች ሙስሊሞች አሉ አላህ ማለት ነው ከእስር ያወጣቸው አላህ በልጆቻቸው የተፈተኑትን አላህ ማለት ነው ልጆቻቸውን ያስተካክልላቸው አላህ ማለት ነው ደስታን ያጡትን አላህ ደስታ ይስጣቸው በዚህ ሰዓት ሰከራት ውስጥ ያሉ ሙስሊም ወንድምና እህት በዓለም ላይ አላህ ማለት ነው ሰከራታቸውን ያግራላቸው በወሊድ ላይ ያሉ ሙስሊም እህቶቻችንን አላህ በሰላም ይገላግላቸው በዚህ ሰዓት ዱንያ ለቀው ወደ አኺራ ወደ ቀብር የገቡትን ሁላ አላህ ማለት ነው የቀብሩን ጥያቄ አላህ ያግራላቸው እኛም ስንኖር በኢማን ኖረን በሙስሊምና ኖረን በኢማን ለከይሞቱት አላህ ያድርገን አላህ Subhanahu Wa Ta'ala የተሰጡትን ጸጋ አውቀው በየቀኑ ለሱ ማለት ነው ሽክር ከሚያስገቡት አላህ ያድርገን አላህ ማለት ነው የተበታተነውን ቀልባችንን አላህ ያሰባስብልን ያሰብነውን ሁሉ አላህ ያሳካልን የራቀውን አላህ ያቅርብልን አላህ ማለት ነው ሁሉን ነገር አላህ ያስተካክልልን هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين وإياكم إن شاء الله